አይት አምላክ ጸሎታ ወበረከታ ወምህረተ ፍቅር ወልዳ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ልመናዋ ክብሯ ለዘላለም በእኛ ላይ ጸንቶ ይኑርና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። ብዙ ሴቶች ከእመቤታችን ጋር ነበሩና ውሃ ሊጠጣ ወደ እርሷ የተጠማ ውሻ ወደ እሳቸው በመጣ ጊዜ እኒያ ሴቶች አባረሩት። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ግን ስለተጠማ ወዲያና ወዲህ ሲመላለስ ባየች ጊዜ አደነቀች፣ አለቀሰችለትም። አንቺ ታዝኝለታለሽን? ቅቡ የተባለ ክርስቶስ የሚወለደው ካንቺ ነውን? አሏት። እመቤታችን ግን ይህን ነገር በሰማች ጊዜ በልቧ ውስጥ ፍጹም ደስታ አደረ። ማድጋዋን ይዛ ወደ ሩቅ ሄደችና ጫማዋን አውልቃ በጫማዋ ውሃ ቀድታ ያን የተጠማ ውሻ አጠጣችው። ከሴቶችም አንዲቱ ማድጋሽን እንሆ አጎደልሽው፣ ሀብሉም ተቆርጧልና ውሃም አታገኝም አለቻት። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንም ውሃ እስከ እግዚአብሔር ዘንድ ነው እንጂ ከጉድጓድ የሚወጣ አይደለም፣ ይህንንም ውሻ ያጠጣ አምላክ ከላይ ይሰጠዋል ብላ መለሰችላት። ይህን ነገር ከተናገረች በኋላ አካላዊ ቃል ከሰማያት ወርዶ ፍጥረትን ሁሉ ለማዳን በማኅፀኗ አድሮ ያለ ዘርአ ብእሲ በድንግልና ከእርሷ ተወለደ። ሴቶች ሲቀጣጡበት የተናገሩት ቃል በእርሷ እውነተኛ የትንቢትና የጽድቅ ቃል ይሆን ዘንድ መንፈስ ቅዱስ በሳቅ ፈንታ አናግሯታልና። እርስ በርሳችሁ የምትፋቀሩ የወንጌል ልጆች ሆይ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ቸርነቷ ለተጠማ ውሻ በጫማዋ ውሃ እንዳጠጣች ወቁ። በረዳትነቷ ኃይልና በአማላጅነቷ በሚያምኑ የልጇ የወዳጇ የፈጣሪያችን የመድኃኒታችን የኢየሱስ ክርስቶስ ሥጋውን ደሙን ለሚቀበሉባት ምን ያህል ታደርግ ይሆን? ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብን ለዘላለሙ።